ማልቀስ በጣም ነው ደስ የሚለኝ። እንደው ድንገት ከፍቷችሁ ያውቃል? ከዛ ያ የከፋችሁትን ነገር ደግሞ ለሰው ማውራት የማትችሉበት ደረጃ ስትደርሱ ማለት ነው። እና በዛ ሰዓት ምንድነው የምታደርጉ? እንደው ማልቀስ ካመራችሁስ ያንን ነገር ከቨር ለማድረግ ማልቀስ ካመራችሁ በምን አይነት መልኩ ነው የምታለቅሱ? እና የምትጠቀሙትስ ነገር አለ ወይ ለማልቀስ? እና እኔ እንደዚህ አይነት ነገር ሲፈጠርብኝ ብዙ ጊዜ አልቅስ ነው የሚለኝ እና ሳለቅስ ላይክ የበለጠ ስሜቴን እንዲገልጽልኝና የበለጠ በደንብ እንዳለቅስ በሚል የምጠቀመው ነገር አለኝና ማልቀስ ሲያምረኝ እንደዚህ አይነት ነገር ፈልጌ ምናምን በዛ ነገር አሳብቤ ምናምን በደንብ አለቅሳለሁና ጋብዛችሁ። እኔ በጣም ልጅ ነበርኩኝ፣ በጣም ማለት 13 ዓመቴ ነበረ። ግን ምን እንደሚያሳዝነኝ ታውቃላችሁ? ልጫወት ትቻት ወጥቼ ይሆን ውጪ ካልተጫወትኩኝ ብዬ አስቸግሬያት ይሆን አብሬሽ አልሆንም ብያት ይሆን በጣም ነው የሚያናድደኝ እና ያ ጊዜ እንኳን ይቆጨኛል። እና እያደግኩኝ ስመጣ ደግሞ እናቴ የሌለው ልጅ ምን ያህል ህይወት እንደሚከብደው ምን ያህል ፈተና እንደሚበዛበት በብዙ ተምሬያለሁ። ከወለድኩኝ በኋላ ደግሞ በጣም ያንገበግበኛል በጣም። እና እኔ ሌላውን ተውትና መቃብሯ ጋር ሳልሄድ በጣም ረጅም ጊዜ ቆይቼ ሲሄድ መቃብሯን አጣሁት። ብዙ ሰው ተቀብሯል። የኔ ውብ ልዕልት፣ የኔ ሁሉ ነገር በጣም ውብ እናቴ የተቀበረችበትን ቦታ አጥቼው በጣም ነው የተሰማኝ፣ በጣም ማለት ነው። እና እኔ አሁን ሰው ነኝ እና ምን ልላችሁ ነው? ካስተማራችሁ ይህን ታሪክ ልንገራችሁ። አንድ ጓደኛ ነበረኝ አብሮኝ ስራ የሚሰራ ማለት ነው። እና በጣም ቢዚ ነው፣ በጣም በቃ ለራሱ እንኳን ጊዜ የሌለው ሰው ታውቃላችሁ። ከእናቱ ጋር አብሮ አይኖርም ነበርና ስደውልለት አያነሳላትም። ቆይ ደውልሻለሁ ምናምን ብሎ ይዘጋባታል። ለካ እናቱ አሟት ነውና የሆነ ቀን ስራ ስገባ በጣም ያለቅሳል። ሲያለቅስ አይታችሁት ማታውቁት ሰው ሲያለቅስ በጣም ያስደነግጣል። በተለይ ወንድ ልጅ እና በጣም ደንግጬ ምን ሆነክ ነው ብዬ ጠየቅኩት እና ነገረኝ። እናቴ እንደዚህ ለካ አሟት ነበረ የምትፈልገኝና ምን ሆን ነበር ብታመልጠኝ፣ እንኳንም ሰማሁ መታመሟን ከዚህ በኋላ ምናምን ነገር አለ። ከዛ ነገርኩት፣ አደራህን ምናምን ነገር አልኩትና በ3ኛው ቀን እናቱ ሞተች። ህመሟን በነገረችው በ3ኛው ቀን አስቡት።